ሰውየው ከሞት እንደማያመጣው ከሪዝቅ ማያመልጥ። አዎ የሪዝቅ ኮንሴፕት ቁርአን ውስጥ አላህ Subhanahu Wa Ta'ala ያላቸው ነገሮች ናቸው። ለምሳሌ ሪዝቅ ሲሳይ ወፊ ሰማኢ ሪዝቁኩም ወማ ቱዓዱን፣ የናንተ ሲሳይ ሰማይ ላይ ነው። ወፊ ሰማኢ ሪዝቁኩም ወማ ቱዓዱን፣ ቃል የሚገባላችሁም የተገባላችሁም ሰማይ ላይ ነው ያለው የናንተ ሪዝቅ ማለት እና ይሄ አላህ Subhanahu Wa Ta'ala ቃል የገባው ነው። አንደኛ ይሄ ነው። ሪዝቃችን መክቱብ ነው። የትም ብንሄድ አንፈልግም ብንል አያመልጠን ወይ ደግሞ አይተወንም። ልክ አጀል እንደሚያሳደን ሞት እየቀረበ ሲመጣ ሰውየው ቀን እየቆጠረ ሲመጣ ወደ ቀብሩ እንደሚቀርበው ሁሉ ሪዝቅም እንደዛው ሰውየውን ይከተለዋል። የትም አያመልጥም። ሰውየው ከሞት እንደማያመልጠው ከሪዝቅም አያመልጥም። ሪዝቅ አላህ Subhanahu የጻፈው ስለሆነ ማለት ነው። አንደኛ ችኮላውን በተመለከተ የሰው ልጅ ወትሒቡነ አልማለ ሑበን ጀማ ሲል ነው አላህ የሚገልጸው። ገንዘብን፣ ንብረትን፣ ንዋይን በጣም ትወዳላችሁ ነው አላህ Subhanahu Wa Ta'ala የሚለን። ይሄ በቃ ሚን ጠቢዓቲል በሸር ነው፣ ከሰው ልጅ አፈጣጠር ውስጥ ኔቸር ውስጥ ነው። መከጀሉ መቸኮሉ ምናምን ይሄ ናቹራል ነው። ግን መረሳት የሌለበት አንደኛ አላህ Subhanahu Wa Ta'ala የሚላቸው ቃላት አንደኛ ቅድም ያልነው ወፊ ሰማኢ ሪዝቁኩም ወማ ቱዓዱን፣ ሁለተኛው ግን ወለው በሰጠላሁ ሪዝቀ ሊዒባዲሂ ለበገው ፊል አርድ ይላል። አላህ Subhanahu Wa Ta'ala ለባሪያዎቹ እንደፈለጉ ፍልግ ሲያረጉ ዝም ብሎ ቢከፍትላቸው ቢሰጣቸው ኖሮ ሪዝቁን ወለው በሰጠላሁ ሪዝቀ ለዒባዲሂ ለባሪያዎቹ ይሄኛው የፈለገውን ያኛው ቢሊዮን ይሄኛው ትሪሊዮን እንዲህ ቢያፈስባቸው ይላል አላህ Subhanahu Wa Ta'ala ለበገው ፊል አርድ ምድር ላይ ድንበር ይጥሱ ነበር ይላል። ማለት አይተን ከሆነ ልባችን ምንድናት ስታገኝ የሆነ ኢነል ኢንሳነ ኹሊቀ ሀሉዓ የተባለው አገላለጹ አይደል ቁርአን ውስጥ የሰው ልጅ አፈጣጠሩ ምንድነው? ቅጠቢስ ነው። ኢዛ መሰሁ ሸሩ ጀዙዓ ጥፎ ነገር ሲያገኘው ተግረጭራጭ ነው፣ ይነጫነጫል። ወይኔ አላህ እንደዚህ ምናምን ተስፋ ይቆርጣል። ወኢዛ መሰሁ ልኸይሩ መኑዓ ኸይር ነገር ሲያገኘው ደግሞ ከልካይ ነው። ይሄ እኔ ነው በቃ ካዝና ሳምቲንግ እንደዚህ ናለ መኮፈስ ይጀምራል ማለት ነው። ለበገው ፊል አርድ ማለት ይሄ ነው። ምድር ላይ ድንበር ያልፍ ነበር የሰው ልጅ። ወላኪን ይላል አላህ ሱብሓነሁ እዛው ላይ ወላኪን ዩነዚሉ ቢቀደሪን ማ የሻ አላህ ለፈለገው ሰው ለሁሉም ለባሪያዎቹ በየመጠናቸው ያወርዳል ይላል አላህ Subhanahu Wa Ta'ala። አንድም ሰው ሳይበላ አያድርም። ኖት ሰው ብቻ ወፎች አላህ ነብዩ መሐመድ አለይሂ ሰላቱ ሰላም በሐዲስ ለው ተተወከሉና ዐለላሂ ሐቀ ተወኩሊሂ አላህ ላይ እውነተኛ የሆነ መመካትን ብትመኩ ኖሮ ለረዘቀኩም ከማ የርዙቁ ጠይር ሪዝቃችሁን ልክ ለወፍ እንደሚረዝቀው ይረዘቃችሁ ነበር። ኦፍ ኮርስ የረዘቀ ነው እያበላኩ አላህ Subhanahu Wa Ta'ala። ግን ወፍ ምን ይላል ነብዩ ሰለላሁ ዐለይሂ ወሰለም ተግዱ ኺማሰን ወተሩሑ ቢጣነን ስትወጣ ባዶ ሆዷን ወደ ጎጆዋ ግን ስትመለስ ሆዷ ሞልታ ነው። አይረባትም ወፍ ምን ይላል? ወላኪን ዩነዚሉ ቢቀደሪን ማ የሻ አላህ Subhanahu Wa Ta'ala ለእያንዳንዱ ሰው እኔ መጠኔን ያውቀዋል፣ ምን እንደሚያስፈልገኝ ሳሙዋንን መጠኑን ያውቃል፣ ሁሉንም መጠኑን ያውቃል አላህ Subhanahu Wa Ta'ala። ወላኪን ዩነዚሉ ቢቀደሪን ማ የሻ ቀኑ ሲደርስ ደግሞ ዙሪያችንን ብንመለከተው በሪዝቅ በሲሳይ የተከበብን አፊያችን፣ ቤተሰባችን፣ የሰላማችን፣ ኢማናችን፣ ቁርአን አጣጥመን መቅራታችን፣ አዝካረ ሰባህ ወልመሳእ ማለታችን፣ ዊትር መስገዳችን፣ እነዚህ ሁሉ ይሄ ሁሉ ሪዝቅ ነው። ኢማን የበለጠ ከሰኪና የበለጠ ሪዝቅ የለም ምድር ላይ።